አገራችን በአራቱም አቅጣጫ እያስገነባቻቸው ከሚገኙ የኢንዱስትሪ ፓርኮች ውስጥ የድሬዳዋው በግዝፈቱና በአንድ ተቋራጭ የንድፍና የግንባታ ስራው መከናወኑ በልዩነት ተጠቃሽ ያደርገዋል። በዚህ ግቢ ውስጥ የሼዶችን ጨምሮ ከጥቃቅን እስከ ከፍተኛ ግንባታዎች በዚህ ሰዓት ላይ በጥንቃቄና በፍጥነት እየተከናወኑ ነው። እስከ ጥቅምት 30 ሙሉ ለሙሉ ተጠናቆ ለማስረከብ ነው ርብርብ እየተደረገ ያለ። ከዚህ ጎን ለጎን ከምድር በታችም የመብራት፣ የውሃ፣ የኤሌክትሪክ እና ሌሎች የመሰረተ ልማት ዝርጋታዎችም ተጠናቀውለታል። በኢትዮጵያው የኢንዱስትሪ ፓርኮች ልማት ድርጅት ባለቤትነትና በቻይናው ሲሲኢሲሲ ተቋራጭ በ159 ሚሊዮን ዶላር ነው የኢንዱስትሪ ፓርኩ ግንባታ እየተከናወነ ያለው። በ4186 ሄክታር ላይ የሚያርፈው የኢንዱስትሪ ፓርክ የመጀመሪያ ምዕራፍ በ150 ሄክታር ላይ 15 የፋብሪካ ጥላዎችን፣ የአገልግሎት ሰጪ ተቋማትና የመኖሪያ ህንፃዎች እንዲሁም የመሰረተ ልማት አውታር ዝርጋታና የአረንጓዴ ልማት ስራ ጎን ለጎን እየተከናወኑለት ነው። የኢንዱስትሪ ፓርኩ አስተባባሪ አቶ አበራ ታመሩ እንደገለጹት 15ቱ የፋብሪካ ጥላዎችን ጨምሮ አብዛኛው የግንባታ ስራዎች ከ60 በመቶ በላይ ተጠናቀዋል። ኦልሞስት እንደሚታዩት የሼዶች ስራ ኦልሞስት እየጨረስን ያለንበት ኮንዲሽን ነው ያለው እና ቢልዲንጎቹም ደግሞ ወደ ታች ቢልዲንጎቹም ደግሞ እንደዚሁ ሬሲደንሻል አለ። እንደዚሁ ደግሞ ለአክሲለሪ ስራዎች ለምሳሌ እንደ ፖሊስ ስቴሽን አለ፣ ፋየር ስቴሽኖች አሉ፣ ኮሜርሻል ቢልዲንጎች አሉን። አንድ ላይ ጠቅላላ ወደ 15 ቢልዲንጎች አሉ ማለት ነው። አሁን ያው መጨረሻ የምንጨርስበት ጊዜያችን ላይ ነን ያለ ነው። ከጥቅምት 30 ላይ ጨርሶ ይሄን ሁሉ ስራውን ጨርሶ እንዲያስረክቡ ነው አላማ አድርገን እየሰራን ያለ ነው። አሁን የመጨረሻ የምታዩት ስራ በጣም በአስቸኳይ እየሰራን ያለ ነው ማለት ነው እንደሚታዩት። ስለዚህ ከአንድ ወር በኋላ ስራውን አጠናቆ የሚሰጡንና የሚያስረክቡን ጊዜ ላይ ነን ያለ ነው። ለዚህ ነው ሁሉም በየፊናው አሁን ስራ ላይ ናቸው፣ ጥድፊያ ላይ ናቸው። ለኢንዱስትሪ ፓርኩ የኤሌክትሪክ ኃይልና የውሃ መስመር ዝርጋታን ጨምሮ ቀሪ የማጠናቀቂያ ስራዎች እስከ ጥቅምት 30 ተጨርሰው ርክክብ ይደረጋል። እየተሰራ ያለው የመንገድ አሁን የቀሩን መንገዶችም አሉ። እንደዚህ ሰርቪስ ሊለብስ አስፋልት ሰርቪስ የሚለብሱ አሉ። እንደዚሁም ደግሞ ሼድ በር ላይ አካባቢ አስፋልት የሚለብስበት ጊዜ ነው ያለው። እንደዚህ ገረጋንቲያውን ተሞልቶ የሚያልቅ እንደዚህ አርጀንት በአስቸኳይ እየተሰራ ያለበት ነገር ነው። በዚሁ ደግሞ ሳኒታሪ ስራዎች ድሬኔጅ እየተሰራ ነው ያለው፣ ፍሳሾች እየተሰራ ነው ያለው። በአንዱ በኩል የቴሌ መስመሮችም እንደዚሁ እየተሰሩ ነው ያሉት። ኤሌክትሪካል ኢንስታሌሽን እየተሰሩ ነው ያለው። ብዙ ማኖሎች እንደሚታየው በጣም ብዙ ቁጥራቸው ብዙ የሆነ ማኖሎች ነው አሁን እየጨረስን ያለ ነው ማለት ነው። ለጨርቃጨርቅና አልባሳት አምራቾች ምቹ ተደርገው የተገነቡት እነኚህ የፋብሪካ ጥላዎች የ3000 የ5500 እና 11000 ካሬ ስፋት አላቸው። በግንባታ ሂደቱ ከ2900 በላይ ዜጎች የስራ እድል ተፈጥሮላቸዋል። የኢንዱስትሪ ፓርኩ የመጀመሪያ ምዕራፍ 15 የፋብሪካ ጥላዎች ግንባታ ጥቅምት 30 ላይ ከተጠናቀቀ በኋላ የዚሁ ምዕራፍ ሁለተኛ ገጽ ሌሎች የፋብሪካ ጥላዎች ግንባታ እንደሚቀጥልም ነው አስተባባሪው የጠቆሙት። አጠቃላይ የኢንዱስትሪ ፓርኩ ከአካባቢው ተፈጥሮ ጋር የተጣጣመ እንዲሆንም ከይዞታው 20 በመቶ ለአረንጓዴ ልማት የተለየ ነው።